ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜንቴናንስ ዊዝ ሚኪ በሰላም መጣችሁ። ዛሬ የኤሲ ፊልተራችንን እንዴት በትክክል መቀየር እንዳለብን አሳያችኋለሁ። ይሄ ቀላል ነገር ነው፣ ግን ብዙ ሰዎች ሊረሱት ይችላሉ ወይም ደግሞ በትክክል ኢንስቶል ላያደርጉት ይችላሉ። ኤሲ ፊልተራችንን በየሶስት ወሩ መቀየር አለብን። በየሶስት ወሩ ካልተቀየረ አንዳንድ ችግሮችን ሊያመጣብን ይችላል። በመጀመሪያ አየር በቤታችሁ ውስጥ በትክክል አይሰራጭም። ሁለተኛ ነገር ደግሞ ኤሲ ወይም ሂት ሳያቋርጥ ይሰራል ማለት ነው። ያ ደግሞ የኤሌክትሪክ ቢላችንን ያስጨምራል። ሶስተኛ ነገር ደግሞ ሳያቆም ሞተሩ ሲሰራ ሊሞቅ ይችላል። ሲሞቅ ሌሎች ነገሮች ፓርቶቹን ሊያበላሽ ወይ ሊያቃጥል ይችላል። ስለዚህ ኤር ፊልተራችሁን በአግባቡ በሰዓቱ እንድትቀይሩ እመክራለሁ። ከተቻለ በየሶስት ወሩ እና እንጀምር። መጀመሪያ ምንም ነገር ከማድረጋችሁ በፊት ተርሞስታታችሁን አጥፉ፣ ኦፍ አድርጉት። ኦኬ፣ የኔ ኦፍ ፖዚሽን ላይ ነው። ከዛ በኋላ የኤር ግሪላችሁ እነዚህን ክሊፖች በመክፈት ክፈቱ። ዋላ ያለሽ ኦኬ፣ ይሄው ኤር ፊልተሩ ይሄኛው አልቆሸሸም። በቅርቡ ነው የቀየርኩት፣ ግን እናንተን ለማሳየት ስል ነው። ዛሬ እንቀይረዋለን፣ እንማርበታለን። አዲሱ ፊልተራችንን እንግዲህ ይኸውና አዲሱ ፊልተራችንን ኢንስቶል ከማድረጋችን በፊት በየትኛው አቅጣጫ መክተት እንዳለብን ማወቅ ይኖርብናል። እኔም ማሳየት ፈልጋለሁ። እንደምታዩት ኤር ፍሎ የሚለው ኤሮ ወደ ውስጥ ነው ፖይንት እያደረገ ያለው ወደ ብሎወር ሞተሩ ማለት ነው። እሱን በመከተል ይህን ዳይሬክሽን በመከተል ወደ ውስጥ ፊልተራችንን እንክተት። ከዛ በኋላ ኤር ግሪሉን እንደከፈታችሁት መዝጋት ታዳ ይላል። ቀላል ነው አይደል? እና ይሄን ነገር በየሶስት ወሩ እንድትቀይሩ እመክራለሁ። ከብዙ ነገሮች ሴቭ ያደርጋቸዋል። ላትስ ኦፍ መኒ ሴቭ ያደርጋቸዋል። አሁን ስፔሻሊ ዊንተር ታይም ላይ ከዊንተር ከመግባቱ በፊት መቀየር ቆንጆ ነው። ምክንያቱም ሂታችሁ ካንስተንትሊ ስለሚሰራ ካልቀየራችሁት ሊበላሽ ይችላል ወይ ደግሞ ኤሌክትሪክ ቢላችሁን ሊጨምር ይችላል። ስለዚህ ቀይሩት። ከዛ ለሚተርናን ተርሞስታቱን ሂት ላይ ኦን ነው። ይሄ ቪዲዮ ካገዛችሁ ይሄንን ቻናል ላይክ፣ ሰብስክራይብ በማድረግ ወይም ደግሞ ኮመንት በመጻፍ ተባበሩን። አንዳንድ የቤት እንክብካቤዎችን እዚህ ቻናል ላይ አብረን እንማራለን። አመሰግናለሁ።